ሰዎች ላንተ ግድ እንደሌላቸው የተሰማ ጊዜ አለ? ትኩረት በምትፈልግበትስ ቦታ ትኩረት ተነስተህ ታውቃለህ? አንተ የሚጠበቀውን ስራ በሚገባ አጠናቀህ ስትጨርስ ወይም ከማንም የተሻለ ይዘህ ቅድሚያ መሰጠት ሲገባው ሳይሰጥህ ቀርቶ ያውቃል? ለሰራው ስራ ማንም ማበረታቻና እውቅና ተነፍጎ ያውቃል? በሚያሳዝን ሁኔታ አንዳንድ ጊዜ ትክክለኛውን መንገድ ሲመርጡና ለሁሉም የሚጠቅመውን ነገር ሲያደርጉ ራሳችሁን ለሰዎች አሳልፋችሁ ስትሰጡና ዋጋ ስትከፍሉላቸው ሰዎች ባለማወቅ ወይም ባለማሰብ የሚገባችሁን ቦታ ይከለክሏችኋል ወይም ዋጋ እንደሌለው ይቆጥሯችኋል። ታዲያ ከዚህ በመነሳት ራስህን የወረደ አመለካከትን ገንብተህ ይሆናል ምናልባትም እውቅናም ሆነ ትኩረት እንደማይሰጥህ ተስፋ ቆርጠህ ሊሆን ይችላል። ይህ ሁኔታ ደግሞ ደጋግሞ የሚደርስባችሁ በቤተሰብ፣ በጓደኛ፣ በፍቅር አጋራችሁ ወይም በትዳር አጋራችሁ ሲሆን ከምንም በላይ ከባድና አስቸጋሪ ነው። በእርግጥ በሁሉም ሰው ዘንድ እውቅና ማግኘት የማይቻል ሲሆን ነገር ግን በአንድ ሰው ህይወት ውስጥ እውቅናና ትኩረትን እንድናገኝ የሚረዱ ዘዴዎች አሉ። ይህንን በትክክል ከተረዳችሁና ከተገበራችሁ በዛ በምትፈልጉት ሰው ዘንድ የተሻለ የምትፈልጉትን እውቅናና ትኩረት መፈለግንም በሚገባ ልታሳኩ ትችላላችሁ። ስለዚህ እነዚህን 9 ደረጃዎች በመከተል በምትጨነቁላቸው ሰዎች ዘንድ አስፈላጊ ቦታችሁን ታገኛላችሁ። ወደ 9 ደረጃዎች እንሄድ። ማሳሰቢያ፣ ቪዲዮውን እስከ መጨረሻው ተመልከቱት፣ ምክንያቱም እያንዳንዱ ደረጃዎች እጅግ በጣም አስፈላጊ ስለሆነ። ቻናሉን ሰብስክራይብ አድርጉት። የመጀመሪያው ደረጃ እናንተን የማጣት ስሜት ይፈጥርባቸው። ይህ አንድ ሰው ቅድሚያ እንዲሰጡት ከሚያደርግ በጣም ኃይለኛው የስነ ልቦና ዘዴዎች ውስጥ አንዱ ነው። ሰዎች ብዙውን ጊዜ በፍርሃት ውስጥ ይነሳሳሉ። ስለዚህ በዛ ሰው ዘንድ ትኩረት ከፈለግ በውስጡ አንተን የማጣት ስሜት ልትፈጥርበት ይገባል። ይህንንም ለማድረግ የስሜታዊነት ቀርብህን ከሱ በማራቅ ጀምር። የሚሰማህን ስሜት ማጋራት አቁም። ችግርህን መናገር አቁም። በምትኩ በራስ መተማመንን ማሳየት ጀምር። ይህ እነሱ ለእናንተ በጣም አስፈላጊ እንዳልሆኑ ይሰማቸዋል። ግን ይህንን በጥበብ አድርጉ። ራሳችሁን በጣም ካራቃችሁ ደግሞ ወደ እናንተ ለመመለስ ተስፋ ሊቆርጡ ይችላሉ። ስለዚህ ነገሮችን በጥንቃቄ ለማድረግ ሞክሩ። ሁለተኛ ደረጃ፣ ሁልጊዜ እነሱ ባሉበት ቦታ አትገኙ። ከብዛት ጥራት የሚለው ህግ እዚህም ላይ ይሰራል። ሁልጊዜም ከመገኘት አንዴ ተገኝቶ የማይረሳ ጊዜ ማሳለፍን ይምረጡ። ስለዚህ በቀላሉ የምትገኙ ሰዎች መሆን የለባቸውም። ይህም እነርሱ ስለእናንተ እንዲያስቡና እንዲጨነቁ ያደርጋቸዋል። ነገር ግን እዚህ ጋር ሁሌም እናንተ በተመቻችሁ ጊዜ ብቻ መገኘት አለባችሁ ማለት አይደለም። ግን ለመገኘታችሁ የተሻለ ምክንያት ያስፈልጋችኋል ማለት እንጂ። ይህን ስታደርጉ የእናንተ መገኘት ምን ያህል ዋጋ እንዳለው እንዳስቡት ያደርጋቸዋል። ነገር ግን እንደ መጀመሪያው ህግ በጥንቃቄና በጥበብ መደረግ አለበት። ሶስተኛው ደረጃ ሚስጥራዊነት። ሰዎች ብዙውን ጊዜ በሚስጥር እንቆቅልሽ የመሳብ ዕድላቸው ከፍ ያለ ነው። ስለዚህ ከሰዎች ጋር ሚስጥራዊ ግንኙነቶችን ይፍጠሩ። በእናንተ መካከል ያለውን ግንኙነት ለማጠናከር ሚስጥራዊ የሆነ ነገር ብትፈጥሩ ያ ሰው ስለእናንተ ያለውን መጨነቅ ይበልጥ ከፍ ታደርጋላችሁ። ስለዚህ ትኩረቱ ወደ እናንተ እንዳደላ ሚስጥራዊነታችሁን ይበልጥ ነጥብ ያስቆጥርላችኋል። በተቃራኒ ደግሞ ሚስጥራዊነት ላይ ያ ሰው ስለእናንተ ሙሉ በሙሉ እንዳያውቅ ማድረግ አለባችሁ። ይህም ደጋግሞ ስለእናንተ ለማወቅ ባለው ትኩረት ይህን ስታደርጉ ደጋግሞ ሰው ስለእናንተ መጠየቅ ይጀምራል። ስለዚህ ሚስጥራዊነት ሁለት ትርጉም አለው። ከሰውየው ጋር ሚስጥር መፍጠር፣ በሌላ ደግሞ ስለእናንተ ብዙ እንዳያውቅ ማድረግ። ይህን ብዙ ጥንቃቄና ጥበብ ይፈልጋል። በትክክል ካልተደረገ ብዙ ውጤቶችን ስለሚያስከትል። አራተኛው ደረጃ ለእናንተ ዋጋ እንዲከፍሉ አድርጓቸው። ይህ ጥንቃቄ የተሞላበት ደረጃ ነው። ሰዎችን ማስገደድ ከባድና ትክክል ያልሆነ ነገር ስለሆነ፣ ነገር ግን ራስህን ይህን ጠይቅ። ማን ነው ቅድሚያ የሚሰጠኝ? ለአንተ ብዙ ዋጋ የከፈለ ወይስ ምንም ዋጋ ያልከፈለልህ? ስለዚህ ዋጋ አስከፍሏቸው። ይህ ለእናንተ የበለጠ ትኩረት እንዲኖራቸው ስለሚገባ ብቻ እንደሆነ አውቃችሁ ሊሆን ይገባል። ይህም በቀላል ምሳሌ ፕሮግራማቸውን ከእናንተ ጋር እንዲያሳልፉ ማስደረግ ሊሆን ይችላል። ይህም እናንተ ማንም እንዳልሆናችሁ መልእክትን ያስተላልፋል። ይህንንም ከመጠን አታሳልፉ፣ ተቃራኒ ሊሆን ስለሚችል። አምስተኛው ደረጃ ለራሳችሁ ፍላጎት ቅድሚያ ስጡ። ይህ ማለት ራስ ወዳድ ሁኑ ማለት አይደለም። ነገር ግን ለራስ ቅድሚያ መስጠት በሚኖርበት ነገር ሁሉ
ቅድሚያ ስጡ። ራስን ቅድሚያ በሚሰጡ ሰዎች ዘንድ የተለየ ስሜት ይፈጥሩባቸዋል። እነርሱም ሳታስቡት ከጎናችሁ ታገኛቸዋላችሁ። ስድስተኛው ደረጃ የህይወት ማዕከል አታድርጓቸው። ይህ ሰዎች የእነሱ ባልሆነ ነገር ዘወትር ይማረካሉ። ስለዚህ የእነሱ እንዳልሆናችሁ የህይወታችሁ ዋና እንዳልሆኑ ልታሳያቸው ይገባል። ይህ ምናልባት እነዚህን ደረጃዎች ባይሳኩ እንኳ ልቦናችሁ ሳይጎዳ ከነሱ ለመራቅ ያስችላችኋል። ነገር ግን የሚቻል ነገር ነው። ሰባተኛ ደረጃ ከሌሎች ሰዎች ጋር ተግባቦትን ፍጠሩ። ምናልባትም ከነርሱ ጋር ያለውን አይነት ሊሆን ይችላል። ከሌላ ሰው ጋር ግንኙነቶችን መፍጠር ይህ ለነርሱ ትልቅ መልእክት ያስተላልፋል። ምናልባት እነርሱ ለእናንተ ትኩረት መስጠት ቢኖርባቸው ይህ ትልቅ ነገር እንዲያደርግ የሚያነሳሳ ነው። እዚህ ደረጃ ላይ ስትደርሱ በደንብ ልታስተውሉ ይገባል። ምክንያቱም ምናልባት የሚገባቸውን ትኩረትና እውቅና እየሰጧችሁ ስለሚችል። ስምንተኛው ደረጃ የራሳቸውን ደስታ ፍጠሩ። ይህ ትክክለኛ ለትኩረት ብቻ ሳይሆን በህይወታችን ሊኖረን የሚገባ ልምድ ነው። ይህ ማለት ሰዎችን ካለምንም ጥገኝነት ደስተኛ ከሆኑ ሰውን የመማረክ እድላቸው ከፍተኛ ነው። የእናንተ ህይወት ለመቀላቀል ሲለፉ ልታገኛቸው ትችላላችሁ። እነርሱ ኖሩም አልኖሩም እናንተ ደስተኛ በመሆናችሁ ነው። ስለዚህ በአንድ ሰው ህይወት ውስጥ ቅድሚያ መስጠት ከፈለጉ በጣም አስፈላጊ ዘዴ ነው። ዘጠነኛ አልፎ መሄድ ወይም መራመድ ቻሉ። ይህ ሁሉ ጥረታችሁ ሊታያቸው ካልቻለ አልፋችሁ መሄድ አለባችሁ። ምናልባት ይከብድ ይሆናል፣ ነገር ግን አትጸጸቱበት። ለእናንተ ደህንነትና ሰላም ሲባል ይህን ነገር ጥሎ መሄድ ይጠበቅባችኋል። በመጨረሻም ለህይወት ዘመን ድልድይ የሚሆናችሁ ምክር ለማግኘት ድልድይ ቻናልን ሰብስክራይብ፣ ቪዲዮውን ላይክ ስለምታደርጉ በጣም አድርጌ አመሰግናለሁ።